በርካታ ሴቶች ባድናቆትና በፍቅር ያበዱለት በቱርክ የትወና ብቃትና የውበት ሰንጠረዥ ውስጥ ከፊት የሚቀመጠው ዝነኛው ተዋናይና ሞዴል ኩዚ ወይም በትክክለኛ ስሙ ካቫንጅ ታትሉጉ እንደ አውሮፓውያኖቹ አቆጣጠር ጥቅምት 17 1987 ዓ.ም በቱርክ ከእናቱ ኑርተንና ከአባቱ ኤርደም በተለምዶ ያራዶች ሰፈር በምትባለው አዳና ተወለደ። እናትና አባቱ በዳቦ መሸጥ ሥራ ላይ የተሰማሩና በዝቅተኛ የኑሮ ደረጃ ላይ የሚገኙ በመሆናቸው ካለው የቤተሰብ ቁጥር አንጻር ለመኖር አዳጋች ሆኖባቸው ነበር። ሆኖም 3 ወንድምና 2 ሴት ልጆቻቸውን ይዘው ኑሮ በአዳና ቀጠለ። በአራት ወንድምና እህቶች መካከል ያደገው ኩዚም የመጀመሪያ ደረጃ ትምህርቱን በመከታተል ላይ ሳለ ገና በ6 ዓመቱ አባቱ ድንገት በጠና ታመሙ። ይህ ለቤተሰቡ አስደንጋጭ ዜና ነበር። ታዲያም ኢስታንቡል ወስደው ለማሳከም አቅም ያላቸው ባለመሆኑም እጃቸውን ወደ ወዳጆቻቸው መዘርጋት ግድ ሆነባቸው። ተወልደው ያደጉበት የአዳና ደጋግ ጎረቤትና ቤተሰቦቻቸው ለሕክምና የሚሆን ገንዘብ አሰባስበው አባታቸውን ለሕክምና ወደ ኢስታንቡል እንዲወስዱ ረዷቸው። የሱ ታላላቅ እህቶችና ወንድሞቹም ቀድመው በመሄድ አባታቸውን ማስታመም ጀመሩ። ህመሙ ቀላል አልነበረምና ኩዚም ከእናቱ ጋር ወደ ኢስታንቡል አቀና። እግራቸው ኢስታንቡል እንደደረሰ ትንሹ ኩዚ አሻንጉሊቶች ተመለከተ። 70 ሳንቲም የሌላት እናቱንም ካልገዛሽልኝ በማለት ማልቀሱን ተያዘው። እናቱ ልትረዳው ትሞክርም የሚሆን አልነበረም። ጭራሽ ድምፁን ከፍ በማድረግ ማልቀሱን ቀጠለ። ታዲያ በሁኔታው ግራ የተጋቡት የአካባቢ ፖሊሶች መጥተው ጥያቄ አቀረቡ። ኩዚም እናቴ አይደለችም እያለ መጮ ጀመረ። ፖሊሶችም ጉዳዩን ማጣራት ስለነበረባቸው ፖሊስ ጣቢያ ሊወስዷቸው ወሰኑ። በዚህ ጊዜ እናቱ አጎቱን ደውላ ጠርታው መጣ። ጉዳዩን አስረድተው ከብዙ ጭቅጭቅ በኋላ ፖሊሶቹን አሳምነው ወደ መጡበት ጉዳይ ማለትም አባታቸውን ለማሳከም ወደ ተከራዩት አነስተኛ ጎጆ አመሩ። ያን ቀን ለእናቱ ከባድ ነበር። በአባቱ ሕክምና ምክንያት ወደ ኢስታንቡል የመጣው ኩዚም አባቱ መቆየት ስለነበረበት ትምህርቱን እዛው ለመከታተል ተገደደ። የአንደኛና የሁለተኛ ደረጃ ትምህርቱንም እየተከታተለ በጎን ባስኬትቦል መጫወት ጀመረ። በጣም ጎበዝ ተጫዋች በመሆኑ ተመርጦ በሽክታሽ በኢነርባችና በሌሎች ስመጥር ባስኬትቦል ቡድኖች ጋር በመሳተፍ ከትምህርቱ ጎን ለጎን ቤተሰቡን በገንዘብ መርዳት ጀመረ። ኑሮ በጥሩ ሁኔታ ቀጠለ። ከዕለታት በአንዱ ቀን ግን ከባድ ነገር ተፈጠረ። ባስኬትቦል በመጫወት ላይ ያለ በገጠመው ጉዳት እግሩም በአሳሳቢ ሁኔታ በክፉኛ ተጎዳ። በዚህም የተነሳ ሐኪሞች ከዚህ በኋላ በጭራሽ ባስኬትቦል መጫወት እንደማይችል ነገሩት። ይህ አስደንጋጭና ያልታሰበ ክስተት የታዳጊውን ኩዚ የሕይወት አቅጣጫ ሙሉ በሙሉ ቀየረው። የባስኬትቦል ስፖርትን እየወደደና ሳይጠግበው መለየት ግድ ሆነበት። በሕይወት ተስፋ አይቆረጥምና ከተወሰኑ የህመም ማገገሚያ ወራቶች በኋላ ኩዚ ወደ ቀድሞ አቋሙ በከፊል ተመለሰ። አቋሙ ጥሩ ስለነበረና የተወሰነ ፍላጎትም ስለነበረው ፊቱን ወደ ሞዴሊንግ አዞረ። ኢስታንቡል ካልተር ዩኒቨርሲቲም በመግባት የትወና ጥበብና ሞዴሊንግ መማር ቀጠለ። በ2001 በጥሩ ውጤትም ተመረቀ። ከ2002 ጀምሮም የተለያዩ የሞዴሊንግ ውድድሮችን በማሸነፍ በርካታ ፊልሞችንና ማስታወቂያዎችን፣ ተከታታይ የቴሌቪዥን ድራማዎችን መስራት ጀመረ። በ2008ም እስኪሙን ወይም ደግሞ የተከለከለ የሚለውን ድራማ ቤሉልን ሆኖ ተወነ። በ2010 ደግሞ ኢዜል ላይ እንደ ራምዚ ሆኖ ከማሂር ጋር በጋራ ተወነ። ከ2011 እስከ 2013 ደግሞ ኩዚ ኩኒ ላይ እንደ ኩዚ ቴክኖግሉ ሆኖ በመተወን በበርካታ አድናቂዎች ልብ ውስጥ ገባ። በመቀጠል ከ2016 እስከ 2017 ደግሞ ፍቅር ከበቀል ላይ የጀሱርን ካራክተር አሳምሮ ተጫውቷል።
በጥቅሉ 9 ድራማዎች፣ 11 ፊልሞችና በርካታ ማስታወቂያዎች ላይ ተሳትፏል። በሰራቸው ድንቅ ስራዎችም ከ45 ጊዜ በላይ ለእጩነት ቀርቦ 42ቱን በማሸነፍ በርካታ ሽልማቶችን ጠራርጎ ወስዷል። በርካታ ሴት ታዋቂ ተዋናዮች ከሱ ጋር መስራት ይመኛሉ። አብረውት የሰሩትም ደግሞ ስለ ስነ ስርዓቱና ስለ ትወና ብቃቱ አውርተው አይጠግቡም። ቱርክ ውስጥ በጣም በርካታ ቁጥር ያላቸው የፊልም አፍቃሪ ሴቶች በኩዚ ፍቅር ተለክፈዋል። እልፍ ሲልም እንደማያገኙት ሲያውቁ አብደዋል። ራሳቸውንም ለማጥፋት ሞክረዋል። በስፖርት በዳበረው አማላይ አቋሙና በትወና ብቃቱ የተመሰከረለት ኩዚ ስታይሊስቷን ባሳክ ዲዜርን ፓሪስ በሚገኘው የቱርክ ኤምባሲ ውስጥ አገባ። በርካታ አድናቂዎቹና አፍቃሪዎቹም ይህንን ዜና ሲሰሙ ራሳቸውን ጎዱ፣ ራሳቸውን ያጠፉም ነበሩ። ይህንን ዜና ዓለም ተቀባበለው። ይህም የሱን የሰርግ ደስታ ወደ ሐዘን የቀየረበት አጋጣሚ ነበር። ለሚስቱ ልዩ ፍቅርና አክብሮት ያለው ኩዚ በርካታ ሴቶች በፍቅር ቢመኙትም ከምኞትም አልፈው ቢያስቸግሩትም እሱ ግን ዝናውንና ሙያውን እንዲሁም የትዳር ሕይወቱን አስከብሮ የሚኖር ጠንካራ ሰው መሆኑን በቅርብ የሚያውቁት ይመሰክሩለታል። በትዳሩ ስኬታማ የሆነው ኩዚ በ2022 የወንድ ልጅ አባት ለመሆን በቅቷል። ሳይክል መንዳት፣ የተለያዩ ቦታዎችን መጎብኘትና ፎቶ መነሳት ያዝናነዋል። የተለያዩ የዓለማችን ሀገራትንም እየዞረ ጎብኝቷል። በ700,000 ፓውንድም ከ10 ዓመት በፊት ለንደን ውስጥ ቅንጡ መኖሪያ ቤት ገዝቷል። 1 ሜትር ከ87 ሴንቲሜትር ቁመትና 85 ኪሎ ግራም የሚመዝነው ተወዳጁ ኩዚ ከጎኑ የማይጠፋውን ጥቁር ውሻውን አብዝቶ ይወደዋል። አልፎ አልፎም በረፍት ጊዜ ፒያኖና ጊታር መጫወት እንዲሁም ስዕል መሳል ያዘወትራል። አሁን የ42 ዓመት ጎልማሳ ሲሆን ባለቤቱም ባሳክ ዲዜር ደግሞ 48 ዓመቷ ላይ ትገኛለች። ተወዳጁ ተዋናይና ሞዴል ካቫንጅ ታትሉጉ ወይም ኩዚ አሁንም በአዳዲስ ስራዎቹም ሊያስደምመን በስራ ላይ ይገኛል።